ያለችው ማለት አይደለም። በውስጡ ያለችውን ነፍስ ነው የሚያናገራል። ነፍሴ ሆይ እግዚአብሔርን ባርኪ ስላለ በቃ በውስጡ አይደለችም ማለት ነው ከዛሬ ጀምሮ አንልም። ይላታል፣ ያናገራታል። ግን በሰውነቱ ነው። ሰውነት ለነፍስ ማለት ነው። ኦኬ። ወደ አብ ስንመጣ ግን አብ በሁሉ ቦታ የሚገኝም ነው፣ በወልድም የሚኖር ነው። እንደ ነፍስ በስጋ ውስጥ ብቻ በሰውነት ውስጥ ብቻ ሊሚትድ ሆኖ የሚቀር አይደለም። ስለ አብ ያስተማረን ሁለቱንም ስለሆነ በእኔም ይኖራል፣ በሁሉ ቦታም ይኖራል። ሰውነት አለ፣ የሚታይ የሚዳሰስ የሚጨበጥ ሰውነት አለ። ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ስለዚህ ያ የተወለደው ሰውነት የእግዚአብሔር ልጅ ነው። በዛ ሰውነት ግን ማን ይኖራል? አብ ይኖራል። በእኔ የሚኖረው አብ ስራውን ይሰራል። ኦኬ፣ ገብቶኛል። ለምንድነው መሰለ ያንን ያልኩ ነገር አብ በወልድ ይኖራል እንላለን እንጂ አሁን ወደዛ ወደ ሊኩዊድ ሶሊድ ፎርም በምትሄድበት ጊዜ ሊኩዊዱ ሶሊድ ሲሆን ሶሊድ ነው የሚሆነው እንጂ ሶሊዱ ውስጥ ሊኩዊድ አለ እያልክ አይደለም። ያው ውሃ ነው፣ ዞሮ ዞሮ ውሃ ነው አይደል? የተነነው ግን አይኖርም። ሴም ታይም አይኖርም። ሲቀይር ሶሊድ ሲሆን ሊኩዊድ የነበረው በሙሉ ወደ ሶሊድ ይመጣል። ሲተን ደግሞ ትንን ይላል እንጂ ያ የተነነው እዛ የተነነው ውስጥ ሶሊድ እና ሊኩዊድ ለመሆኑ አይደለም የተነነው። በቃ ሲተን ደግሞ ሊኩዊድነቱን ያጣል፣ ሶሊድነቱን ያጣል ማለት ነው። ወደ ኢየሱስ ክርስቶስ ስትመጣ ግን በዛ በሰውነት ውስጥ አብ አለ፣ ወልድም አለ፣ አብም አለ እንጂ ተቀይሮ ሶሊድ ሊኩዊድ ሆኖ እንደዛ አይሆንም። እንደዛ አይነት አይደለም። በዛ ሰውነት ውስጥ በወልድ ውስጥ አብ ይኖራል እያለ ነው መጽሐፍ ቅዱስ። በእኔ የሚኖረው አብ ይሆናል እንጂ አብ ከዛሬ ጀምሮ አውቅቶለት እኔ ወልዶኛለሁ አብ የሚባለው ነገር ሊኩዊድ ነበር አሁን ሶሊድ ሆኗል እያለን አይደል። በእኔ የሚኖር እንደተጻፈው ነው መቀበል ያለብን። እሺ፣ በዚህ ደረጃ ለምሳሌ አሁን አብ ወልድ መንፈስ ቅዱስ የሚለው ግልጽ ባለ አማርኛ ተጽፏል። ለምሳሌ አሁን ማንኛውም ሰው ምንም የትምህርት ደረጃንም አይጠይቅም ይሄን ለመረዳት በቀላሉ ትረዳለህ ብለው ያስባሉ። አብ አባት እግዚአብሔር አለ፣ ወልድ ኢየሱስ ክርስቶስ ነው ይሄው ይለዋል፣ መንፈስ ቅዱስ ደግሞ ይሄው ይለዋል። እና አሁን በእናንተ ዶክትሪን ይሄ ነው ብላችሁ ትንሽ የሆነ ሚስጥር ነገር ያለው ነገር ነው የሚመስለው። ለመረዳት ትንሽ መመራመር፣ ማሰብ፣ ማሰላሰል የሚጠይቅ ነገር ነው። ለምን በዚህ ደረጃ ሚስጥር ይሆናል? የእግዚአብሔር ቃል በቀላሉ እንረዳው ለምን አይሆንም? ቴዲዬ ሚስጥር ያደረገብን ቀደም ሲል የገባብን ትምህርት ስላለን ከዛኛው ቀደም ብሎ የተማርነው ትምህርት ነጣጥሎ ስላስተማረን አሁን የኛውን ስንሰማ ነው ችግር የሆነው እንጂ ኢየሱስ ክርስቶስ ያስተማረውን ሁሉንም አንድ ሳንቀር ይሄ እግዚአብሔር ቃል ነው ብሎ ሰው ካመነ ኢየሱስ ያስተማረውን ሁሉንም ነው ማመን ያለበት እንጂ እየመረጠ ማመን የለበትም። አባት ሆይ ብሎ ካለ ኦኬ አባት አለ፣ ስለዚህ ልጅ አለ። በሰማያት የምትኖር አባት ሆይ ካለ ኦኬ አባት በሰማይ ነው የሚኖረው፣ እሱ እዚህ ነው ያለው፣ ስለዚህ ልጁና አባቱ የተለያየ ነው ብሎ ይሄ እዚህ ጋር ቆመ። እኛ ምንድን ነው ያደረግነው? ይሄም ልክ ነው አብ በሰማያት ይኖራል የሚለውን ተቀበልንና ዮሐንስ ወንጌል ላይ ስንመጣ ደግሞ ይሄ አብ ግን ሰማያት ላይ ብቻ የሚኖር ነው ሳይሆን በእኔም ይኖራል፣ ይሄንን ጨመርን። ምክንያቱም ስለተነገረን ማለት ነው። ለምሳሌ ኢየሱስ ክርስቶስ እናንተ ስትጸልዩ እንደዚህ ጸልዩ ብሎ ነገረን። እንደወረደ በቀላሉ ተቀበልን። በሰማያት የምትኖር አባታችን ሆይ ሲለን አባታችን የሚኖረው በሰማይ ነው አለ። አባት እንዳለ ነው የገባን እንጂ ሌላ ውስብስብ ነገሩ እንደዚህ ከዛ በስተጀርባ ለማለት የፈለግነው ብለን በመሄድ ደረጃ ላይ ለምንድን ነው እንደዚህ ውስብስብ ሆኖ ነው ጥያቄ። ኢየሱስም ሲናገር በሰማይ የሚኖር አይደለም ያለው፣ በሰማያት ነው ያለው። በሰማያት የምትኖር አባታችን ነው። ሊሚትድ እንዳናደረገው በሰማያት በሁሉ ቦታ የሚኖር አድርጎን ያመጣ። ከዛ ደግሞ ዮሐንስ ወንጌል ላይ ደግሞ አንድ ሰማይ ነው ያለው ብዬ ነው። በመጽሐፍ ቅዱስ መሰረት ሰማይ የሰማያት ሰማይ እና ሰማይ አለ። በሁለተኛ ቆሮንቶስም ላይ አትሊስት ሶስተኛ ሰማይ ድረስ ሄጄ ነበረ ብሎ ስለሚል ሶስት ሰማይ አለ። በዛ ልክ ነው። ስለዚህ ሲያስተምር እሱንም ተቀበለን በእኔ ነው የሚኖረውን የሚለውን ስለማን እንተው? አብ አሳየን ተብሎ ሲጠየቅ በቃ ሰማይ ነው የሚኖረው እሱ፣ እኔ እዚህ ወልድ እኔ እዚህ ነኝ ያለሁት፣ ተነጣጥለን ነው የምንኖረው፣ እሱ ሌላ አካል ነው እኔ ሌላ አካል ነኝ እኮ ብሎ ሊል ይችል ነበር። አላለም። አብን አሳየን ተብሎ በሚጠየቅበት ጊዜ በእኔ ነው የሚኖረው አለ።
እኔ የምናገረውን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራላል። ኦኬ። ስለዚህ ሁለቱንም መቀበል በሰማያትም ይኖራል፣ አሜን ነው። በእኔም ይኖራልም፣ አሜን ነው። እኛ ጋር የመጣ ይሄ ነው። ልዩነቱ እዚህ ጋር ነው። እዛኛው አካባቢ ያለው ምንድነው? በእኔ ይኖራል የሚለው እሱ ቦታ አልተሰጠውም። በሰማይ ይኖራል። ስለዚህ እሱ ሰማይ ነው። ይሄኛው ወልድ የሚባለው ምድር ነው። አብ የሚባለው ሰማይ የሚለው ላይ ቆመ ማለት ነው። እዛ ላይ የቆመ ሰው አሁን ይህን ሲሰማ እንዴ ኮምፕሊኬትድ የሚያደርገው ሁሉንም ካልተቀበል መጽሐፉ የሚለውን ሁሉንም ከተቀበል ምንድን ነው የሚሆነው? እኛም እኮ ከሰዎች አንዱ ነኝ፣ እኔም ከሰዎች አንድ ምስኪን ነኝ እኮ። ስለዚህ እኔም ሊገባኝ አይገባም እኮ። ምንድን ነው የሆነው? ሁሉንም መቀበል ነው ዋናው ፕሪንስፕል። በሰማያት የሚኖር ነው ሲልም አሜን፣ በእኔ ነው የሚኖረው የሚልም ሲል አሜን። ስለዚህ እኔ አብን ስረዳው እንዴት እረዳለሁ? በወልድም የሚኖር በሁሉ ቦታም የሚኖር ብዬ እረዳዋለሁ። ሲጸልይ ለምንድን ነው የማይቸግረኝ? ሲጸልይ ወደ ነው የሚጸልየው? በሰማያት ወደሚኖረው በእኔም ውስጥ ይኖራል ወዳለው ነው የሚጸልየው። ምንም አይቸግረኝም። በምን ጸለየ ሲል በስጋው ወራት። ስለዚህ ስጋ ለብሷል ማለት ነው። በዛ ስጋ ውስጥ ግን ስጋ ብቻ አይደለም ያለው። ስጋ ወደ ስጋ አይደለም የሚጸልየው። ሰው ወደ ሰው አይደለም የሚጸልየው። ሰው ወደ ሰው ብዙ ጊዜ እንደዚህ አይነት ሚስቴኮች ሰማለሁ። እና ራሱ ወደ ራሱ ጸለየ ነው የሚባለው ማለት ነው። ኦኬ፣ ራሱ ወደ ራሱ ለማድረግ መጀመሪያ የጸለየው ማን ነው? አምላክነት ነው ወይ ሰውነትን ነው? የጸሎቱ ስቴጅ ፕላትፎርም ላይ ያወጣ ነው ማንን ነው? አምላክነትን የጸለየው ካለ ለምን ይጸልያል? አምላክ ሁሉን እየቻለ ለምንድን ነው የሚጸልየው? መጽሐፍ ቅዱሳችን በራዕይ መጽሐፍ ምዕራፍ 1 ቁጥር 8 ላይ ሲናገር ያለ የነበረ የሚመጣ ሁሉንም የሚገዛ ጌታና አምላክ እኔ ነኝ ይላል። እንግሊዝኛው the almighty ነው የሚለው። ሁሉን የምችል እኔ ነኝ ይላል ኢየሱስ። ኦኬ፣ ሁሉን እየቻለ ምንድነው እባክህ ምናምን የሚል ጸሎት ውስጥ የሚገባበት ምክንያት ካለ ከአምላክነት ጋር አያያዝም ማለት ነው። ሁሉን የሚችል ጌታና አምላክ ነው። ሁሉን የሚችል ሰው ነኝ አላለም። ሁሉን የሚችል ጌታና አምላክ ነኝ አለ። ስለዚህ በጌታና አምላክነቱ ሁሉን የሚችል ነው። ጸሎቱ ቤት በኩል ገባ። የጸሎቱ ጉዳይ ስንል በስጋው ወራት የሚል ነገር መጣ ማለት ነው። ስጋ ነው የሚጸልይ። ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ሰው ሁሉ ማለት ነው። ስለዚህ በሰውነት ነው ጸሎት የመጣ። ሰውነት ጸልዮ ሰውነት መለሰ ከሆነ ራሱ ወደ ራሱ ጸለየ ይባላል። ሰውነት ወደ መለኮት ካልን ወይም ደግሞ ሰውነት ወደ አብ ካልን ግን ራሱ ወደ ራሱ እያልን አይደለም። ሰውነት አንድ ቦታ ሊሚትድ ነው። አብ ግን በወልድም የሚኖር ነው፣ በሁሉ ቦታም የሚኖር ነው። ስለዚህ ውስን የሆነው ሰው የምንለው አካል በውስጡም በሚኖረው በሁሉ ቦታም ወደሚኖረው አብ ጸለየ ብለን መጽሐፉን ከተቀበልነው ምንም የሚያስቸግር ነገር የለም። እችኛዋን ብቻ አንድ ቦታ ላይ ያለችዋን ብቻ ተቀብለን እሷን ብቻ ስንቀጠቅጥ ከሆነ የኖር ነው ሁለቱም ሲመጣለን አሁን ብዥ ይላል፣ ግር ይላል ማለት ነው። ሚስጥር ይሆናል ማለት ነው። ስለዚህ እኔ የምጋብዘው ምንድን ነው? መጽሐፍ ቅዱስን የሚያጠኑ ወገኖቼ የምጋብዘው ምንድን ነው? ሁሉንም እናጥና፣ ሁሉንም እንቀበል። ስለ አንድ ጉዳይ ምን እላለሁ እኔ መሰለ ሳጠና ሌስ the whole Bible say in the given subject. You know? The whole Bible has to say in the given subject. አንድ የሆነ ርዕስ እናነሳ፣ ስለዛ ርዕስ መጽሐፉ ሁሉ ነው እንዲል መጠበቅ ያለብን እንጂ እኛ የምናውቃቸው ጥቅሶች ብቻ አይደለም እንዲሉልን መጠበቅ ያለብን። በዚህ ጉዳይ ላይ መጽሐፍ ሁሉ ምን ይላል? እንደዛ ውስጥ ከተቀባ ኦኬ፣ አብ የት ነው የሚኖረው ስንል፣ ስለዚህ መጽሐፍ ሁሉ ምን ይላል በሚለው ከሄድ በሰማያት የሚኖራል የሚላል፣ በእኔ ነው የሚኖረው የሚላል፣ ምንም ችግር የለም። ሁሉ ምን ይላል የሚለው ጋር ሳትሄድ አንድ ቦታ ላይ ያለችዋን ብቻ ፒክ ካደረግን እዛ ቦታ ላይ አሁን እኮ ዮሐንስ ወንጌል 14:10 ቅድም ያነበብኩልን ብቻ ያነበበ እኮ በወልድ ነው የሚኖረው ብቻ ብሎ ቁጭ ይላል። እሺ ታዲያ በሰማያት የሚኖረው ማን ነው ብትለው፣ እኔ በቃ በወልድ ነው የሚኖረው ማስረጃ አለኝ ይልሃል። የት ቦታ ላይ? ዮሐንስ 14 ላይ። እውነቱን ነው አለው ማስረጃ። ይሄ ሰውዬ ምን አላደረገም ማለት ነው? በሌላኛው ክፍል ላይ በሰማያትም ይኖራል የሚለውን አላነበበም ማለት ነው። ስለዚህ አንዱ ቦታ ላይ ይንጠለጠልና ሙሉ እውቀት አይሆንም ማለት። በሰማይ የሚለውን ያነበቡ ደግሞ ይችኛዋ ትቀራለች። አብና ወልድ ለነሱ እዛና እዚህ ሆኖ ይቀርባቸዋል ማለት። መፍትሄው ምንድን ነው? in the given subject the whole Bible has to say. ኦኬ፣ ሰዎች አሁን የእናንተ ዶክትሪን ገብቷቸው ወደ እናንተ እምነት መምጣት ይፈልጉ፣ እንዴት ነው የምታጠምቋቸው?
እንግዲህ ይሄ ያው ምንድን ነው ለእኛ ከምን ጋር ይያያዛል መሰለ? ይሄ ከመዳን ጋር የሚያያዝ ይሹ ነው የሚሆነው። ቅድም አንስቼልህ ነበረ። ይሄ ነገር ኢምፖርታንት የሚሆንበት ምክንያት እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። God in Christ reconciling the world unto himself ከራሱ ጋር ያስታርቅ። አየሁ አሁን ሌላ አካል አለመሆኑን የተለያዩ አካላት አለመሆናቸው የምታየው ከራሱ ጋር አስታረቀናል። ኦኬ እርቁ አብና ወልድ በአካል በመለያየት ካልሆነ የተሰራው ይሄ እርቅ ከተቀበልን በኋላ ከታረቀን በኋላ በህይወቱ እንድናለን ስለሚል ወደ መዳን የምንመጣው ይሄኛውን ትልቅ ፋክት ከተቀበልን በኋላ ነው። ከዛ ወደ መዳን ስንመጣ ሐዋርያው ጳውሎስ ምን ብሎ ይገልጻል መሰለ? ቲቶ መጽሐፍ ምዕራፍ 2 ላይ ብንሄድ ቲቶ ምዕራፍ 2 ላይ እንግዲህ አድማጭ ተመልካቾቼን ሁሉ እንግዲህ አመሰግናለሁ፣ ይቅርታም ጠይቃለሁ። ምናልባት ግን እናንተ የተለየ ሀሳብ ሊሆን ይችላል። ጥያቄ ካላችሁ ቅዳሜ እገባለሁ፣ በዛ ላይ ልታነሱልን ትችላላችሁ። በፍጹም መከባበርና በፍጹም ፍቅር በትህትና ሁላችንም መዳን ለማግኘት ነው የምናደርገው፣ ለመጥፋት የሚታገል ማንም ስለሌለ ማለት ነው። ቲቶ መጽሐፍ ምዕራፍ 3 ቁጥር 5 ላይ እንደዚህ ይላል ከ4 ጀምሮ ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን ይላል። ይህን ሁለት ነገር ይጠቅሳል። ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን። ስለዚህ ለመዳን እነዚህ ሁለት ነገሮች ያስፈልጋል። ለአዲስ ልደት ቢሆን መታጠብ እና በመንፈስ ቅዱስ መታደስ። እነዚህን ስሩ አውት ባይብል እያየናቸው ነው የምንሄደው። ከዚህ ውጪ በሆነ መንገድ አሁን ዝም ብሎ በእምነት ብቻ መዳን የሚባል ነገር ወይ በሆነ ነገር ብቻ መዳን በዚህ ብቻ መዳን የሚባል ነገር የለም። እምነት የሚባለው ነገር ከእግዚአብሔር ከመንፈሳዊ ነገር ጋር ለምናደርገው ነገር ሁሉ አስፈላጊ ነገር ስለሆነ ቀዳሚ ነገር ለሁሉ ያስፈልጋል። ግን የመዳን ዋስትና ነው ማለት አይደለም። እንደዚህ ነው የዳን ነው አለ። ይህንን የሚያመጣልን እምነት ነው። ጸጋው በእምነት አድኗቸዋል። የሚያድነው ምንድነው? ጸጋ ነው። በምንድን ነው የሚያድነው ግን? በእምነት ነው። ማመን አለብን ማለት ነው። ያ የሚያድነን ነገር ማመን አለብን። ያንን ጸጋ ኤፌሶን ላይ ነው ጸጋው ብሎ የሚያስቀምጠው። ቲቶ ላይ ግን ይህንን የዳነበትን ጸጋ ሐዋርያ ጳውሎስ ምንድን ነው ብሎ የሚገልጸው? ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን ብሎ ያመጣዋል ማለት ነው። ሌላው በኤፌሶን መጽሐፍ ላይ ደግሞ ኤፌሶን መጽሐፍ ላይ ምዕራፍ 1 ቁጥር 13 ላይ ለኤፌሶን ሰዎች ሲጽፍላቸው እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። የመዳናችሁን ወንጌል ሰምታችሁ ነው የሚላቸው። የመዳናችሁን ወንጌል እንዴት ነበር የዳኑት የኤፌሶን ሰዎች ብለን ሐዋርያት ሥራ ምዕራፍ 19 ላይ ነው የምታገኛቸው። አጵሎስ በቆሮንቶስ አለ፣ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ ይላል። ሐዋርያት ሥራ ምዕራፍ 19 ቁጥር 1 ላይ ነው። አንዳንድ ደቀ መዛሙርት ታገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። አልተቀበልንም፣ መንፈስ ቅዱስ እንዳለ እንኳን አልሰማንም አሉት። እንኪያስ በምን ተጠመቃችሁ አላቸው። በዮሐንስ ጥምቀት አሉ። ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህንም በሰሙ ጊዜ በጌታ በኢየሱስ ክርስቶስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖች ተናገሩ፣ ትንቢትም ተናገሩ። ሰዎቹም 12 ያህሉ ነበረ ይላል። የኤፌሶን ሰዎች እነዚህን ሰዎች አሁን ሐዋርያ ጳውሎስ መልእክት ሲጽፍላቸው ይላል የመዳናችሁን ወንጌል ሰምታችሁ ይላቸው። ስለዚህ እነዚህ የመዳን ወንጌል ነው የተቀበላችሁት የተባሉት የኤፌሶን ሰዎች በኢየሱስ ያመኑ ናቸው። ባመናችሁ ጊዜ ነው ያላቸው። በጌታ በኢየሱስ ክርስቶስ የሚጠመቁ ናቸው። በመንፈስ ቅዱስ የተሞሉ ሰዎች ናቸው። በሐዋርያት ሥራ ምዕራፍ 2 ላይ ይህንኑ ነገር ያመጣዋል። ለአዲስ ልደት የሚሆን መታጠብና በመንፈስ ቅዱስ መታደስ ሁለቱ ነገሮች ይመጣሉ።
ስለዚህ ሰዎች ንስሐ መግባት አለባቸው። በጌታ በኢየሱስ መጠመቅ አለባቸው። መንፈስ ቅዱስን መቀበል አለባቸው። ይሄ የጌታ ትእዛዝ ስለሆነ በሐዋርያቶቹ የምናገኘው እችን ነገር መጥቀስ አለብኝ። በቃሌ ዝም ብዬ ከማወራው ሐዋርያት ሥራ ሁለተኛ ጴጥሮስ ምዕራፍ 3 ላይ ምዕራፍ 3 ቁጥር 1 እንደዚህ ይላል፣ ወዳጆች ሆይ አሁን የምጽፍላችሁ መልእክት ይህች ሁለተኛይቱ ናት። በቅዱሳን ነቢያት አስቀድሞ የተባለውን ቃል በሐዋርያቶቻችሁም ያገኛችኋትን የጌታንና የመድኃኒትን ትእዛዝ እንድታስቡ ይላል። በሐዋርያቶቻችሁ ያገኛችሁት የጌታና የመድኃኒታችን ትእዛዝ ነው ይላል። ሐዋርያቶች አዲስ ትእዛዝ አያመጡ። በሐዋርያቶቹ የምናገኘው ጌታ ያዘዘውን ትእዛዝ ነው። ግን አንዳንዴ ምን ይሆናል? ጌታ ያዘዘውን ትእዛዝ እነሱ የተረዱበትንና ሌሎች ከዛ በኋላ የተነሱ ሰዎች ደግሞ የሚረዱበት የተለያየ ሲሆን ነው ችግር የሚሆነው እንጂ ሐዋርያቶቹ የጌታና የመድኃኒትን ትእዛዝ ነው በሐዋርያቶቹ ያገኘ ነው። ለምሳሌ እዚህ ጋር አሁን ከጥምቀት ጋር ተያይዞ አንድ ሀሳብ ላንሳ። ጌታችን ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ አጥምቁ አላለም። በጣም ብዙ ሰው እንደሱ ይረዳል። ጌታ ኢየሱስ በአብ በወልድ በመንፈስ ቅዱስ አጥምቁ ብሏል ይላል። እንደሱ አይደለም ያለው። ምንድነው ያለው? እሱ በአብ በወልድና በመንፈስ ቅዱስ ስም አጥምቁ ነው ያለው። ራይት እንግዲህ ኦኬ፣ ለማዕረግ ስም ላይ እሱ ልጠይቅ የተዘጋጀው እያለ ነው። አንደኛ መልሰዋል። አሁን እናንተ በኢየሱስ ክርስቶስ ስም ብቻ ነው የምታጠምቁት፣ በኢየሱስ ክርስቶስ ስም። እዚህ ጋር ማቴዎስ ወንጌል 28:19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃቸዋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዝሙርት አድርጓቸው ይላል። ስለዚህ ኢየሱስ ክርስቶስ የመከራቸው አሁን እኚህ ሰዎች ሄደው ያመኑትን ሁሉ በአብ በወልድ በመንፈስ ቅዱስ እንዲያጠምቁ ነው ያዘዛቸው። እሱን ነው ምለው ያለው በጌታ እናንተ በኢየሱስ ክርስቶስ ስም ብቻ የምታጠምቁ ከሆነ አይለያይም? ከዚህ ጋር ትልቅ ልዩነት የለውም? ትልቅ ልዩነት ሊኖር የሚችለው ሐዋርያቶቹ ያጠመቁት በሌላ ሆኖ እኛ ደግሞ የምናጠምቀው በሌላ ሲሆን ነው። እኛ ሐዋርያቶቹ የተረዱትን ነው የተረዳነው። ሐዋርያቶቹ የተረዱት አሁን ቅድም ያነበብኩት ቦታ ላይ አንዳንድ ሰዎች ኢየሱስ ክርስቶስ ሌላ ነገር አዟቸው ሐዋርያቶቹ ሌላ ነገር ተረዱ፣ ስለዚህ የጌታን ነው እንጂ የምንሰማው የሐዋርያቶቹን አንሰማም ይላሉ። ዜኖ ኤቭሪቲንግ ነው የምታቆመው እንደዛ ሲሆን፣ ምክንያቱም ጌታ ነው ያዘዘው የሚለውንም ክፍል የጻፉልን እኮ ሐዋርያት ናቸው። ስለዚህ ሮንግ ሁሉንም መጽሐፉን ሁሉ ነው እንጂ የምታስቀምጠው ይሄኛውን እቀበላለሁ ይሄን እቀበላለሁ የምትለው ነገር የለም። ስለዚህ በእነሱ ባቀረቡልን ነገር ምንም ስህተት የለም። ችግሩ የእኛ አለመረዳት ነው። አንዳንድ ጊዜ እኔ አልገባኝም ከማለት ፋንታ ያው እኛ ሌሎችን አልገባችሁም ማለት፣ በተለይ ደግሞ ሐዋርያቶቹን አልገባችሁም ማለት በጣም አሳፋሪ ነገር ነው የሚሆነው። ሐዋርያቶቹ ካልገባቸው ሁሉም ሰው አልገባው። ምንድነው አሁን ሁለተኛ ጴጥሮስ ያነበበ ሐዋርያቶቹ ካልገባቸውማ ከሐዋርያቶቹ በፊት ቀድሞ የገባው ሌላ ሰው መኖር አለበት ማለት ነው። ኤግዛክትሊ አይደለም? እነሱ እንደዚህ ከጻፉ እነሱ የጻፉልን ነው የምናነበው አይደል? መጽሐፍ ቅዱስ ዞሮ ዞሮ የጻፉትን እነሱ ስለሆኑ ከዛ ውጭ አለ የሚል ሰው ካለ ማስረጃ ሊያቀርብ ይገባል። ከእነሱ በፊት እንደኖረ ግድ ነው። ስለዚህ አሁን ሐዋርያ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 3 ላይ ይላል በሐዋርያቶቻችሁ ያገኛችሁትን የጌታንና የመድኃኒትን ትእዛዝ እንድታስቧል። ስለዚህ በሐዋርያቶቹ ያገኘነው አዲስ ሳይሆን እራሱ የጌታን ትእዛዝ ነው። ጌታ ሲያዝ ቅድም እንዳልኩ በአብ በወልድ በመንፈስ ቅዱስ አላለም። በአብ በወልድ በመንፈስ ቅዱስ ስም ነው ያለ። አየው፣ ማዕረግ ነው እዛ አብ ወልድ መንፈስ ቅዱስ። አብ ማለት አባት ማለት ነው፣ የተጸውዖ ስም አይደለም። ማለት ልጅ ማለት ነው፣ የተጸውዖ ስም አይደለም። መንፈስ ቅዱስ ማለት ቅዱስ መንፈስ ማለት ነው፣ የተጸውዖ ስም አይደለም። የተጸውዖ ስም ያልሆነ ነገር ላይ ስም ሲጨመር የግዴታ ስም ያጠይቃል። እኔ አሁን አንተን አባት ብልህ አባት ትላለህ። የአባትህን ስም ካልኩ ግን ማን ልበል ቴዲዬ? የአባቴ ስም ጌታ።
ይሄ አባት የማዕረግ ነው እንጂ የተጸውዖ ስም ስላልሆነ እዛ ላይ ስም ስትጨምርበት የግዴታ ስም ያጠይቃል። ስለዚህ አባትህን ስም ብዬ ስልህ መልሰህ የአባትህ ስም ብትለኝ ትእዛዙን ነው እንጂ የደገምክልኝ የምጠይቅህን እየፈጸምክ አይደል። የጌታውን ስም ብዬ ብልህ ግን ሌላ አይመጣም። ጌታውን የተጸውዖ ስም ነው። የጌታውን ስም ብልህ ግን መልሶ ጌታውን ነው እንጂ የምትለኝ ሌላ የሚያመጣው ነገር የለም። ተመሳሳይ ትእዛዞች አዟል። ለምሳሌ ጌታ የጌታን ስም የሚጠራ ይድናል ብሎ አዟል። የጌታን ስም እስኪ ለመዳን የምትጠሩት ስም ማን ነው ብለህ ብትል ደብን ክርስቲያን ኢየሱስ ይላል። ለምን እንደሱ ትላላችሁ? የጌታን ስም ስለሆነ ያለው ለመዳን ዝም ብላችሁ የጌታ ስም ለምን አትሉም? ለምን ኢየሱስ አይ ስም ብሏል። ጌታ ብሎ የሚጠራ ሳይሆን ያለው የጌታን ስም ስላለ የግድ ስሙ ያስፈልጋል ይላል። ስም እያጠየቀን ያለው ጌታ ስም አይደለማ ማዕረግ ነው። ለምሳሌ ከእናንተ የታመመ ሰው ቢኖር ይላል ያዕቆብ መጽሐፍ ላይ ስታነብ የታመመ ሰው ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራና በጌታ ስም ዘይት ቀብተው ይጸልዩለት ይላል። ምን ብላችሁን እስኪ የጌታ ስም ስትላቸው ኢየሱስ ለምን ትላለህ? ዝም ብለህ የጌታ ስም ያልክ አትጸልይም? አይ የጌታ ስም ብሏል እኮ ጌታ ጌታ እያላችሁ ጸልዩ ሳይሆን ያለው የጌታ ስም ነው ያለው ይላል። ልክ ነው። የማዕረግ ላይ ስም ከተጨመረ የዛ የማዕረጉን ባለቤት ስሙን ያጠይቃል፣ መጠሪያውን ያጠይቃል ማለት ነው። ስለዚህ ኢየሱስ ክርስቶስ ሲያዝ አብ ወልድ መንፈስ ቅዱስ ብላችሁ አጥምቁ ቢል ኖሮ ሐዋርያቶቹ እንደሱ ብሎ ሲያጠምቁ እናገኝ ወይም እንደሱ ብሎ የተጠመቀ ሰው እናገኝ ነበር። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ አብ ወልድ መንፈስ ቅዱስ ብሎ የተጠመቀ ሰው የለም። አንድም ቦታ ላይ ለምን? ትእዛዙ እንደሱ አይደለም። ትእዛዙ ስም ያጠይቃል። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ በጌታ ስም ብሎ ተፈወሱ የሚል አታገኝም። ኢየሱስ ተብሎ ግን የተፈወሰዋል። በኢየሱስ ስም የተጠመቀ አለ መጽሐፍ ቅዱስ ላይ በኢየሱስ ስም ብቻ። ለምሳሌ ሐዋርያት ሥራ ምዕራፍ 8 ላይ ሐዋርያት ሥራ ምዕራፍ 8 ቁጥር 14 ላይ እንዲያው የእግዚአብሔርን ቃል የመቀበላችን አንዱ ምልክት ነው በኢየሱስ ስም ብቻ መጠመቅ። ሐዋርያት ሥራ ምዕራፍ 8 ቁጥር 14 ጀምሮ እንደዚህ ይላል። በኢየሩሳሌም የነበሩት ሐዋርያት የሰማርያ ሰዎች እግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። እነሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር። ስለዚህ እንደዚህ ነው ያጠመቁት። ሐዋርያት ሥራ ምዕራፍ 10 ላይ እንሂድ። ሐዋርያት ሥራ ምዕራፍ 10 ላይ ቁጥር 43 ጀምሮ ላንብቡ። በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። በኢየሱስ አምናለሁ ብሎ ዝም ብሎ መቆም የለም። በእሱ የሚያምን ሁሉ በስሙ እዚህ ጋር 16 ላይ ልክ ነህ። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ 15 ላይ እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ። 14 ላይ በኢየሩሳሌም የነበሩ ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። ጴጥሮስና ዮሐንስ ሲሄዱ ሰዎቹ በኢየሱስ ክርስቶስ ስም ብቻ ተጠምቀው ነበር። መንፈስ ቅዱስ ገና አልወረደባቸውም። ገና አሁን እነዚህ ሄደው የእግዚአብሔርን ቃል ሰምተው እንደተቀበሉና በኢየሱስ ክርስቶስ ስም ብቻ ተጠምቀው ስለነበረ ገና ሆሊ ስፕሪት ገና አልወረደላቸውም እና እነሱ ሄደው እጃቸውን ጭነው ሲጸልዩላቸው ነው ሆሊ ስፕሪት የወረደባቸው። ስለዚህ ይሄ እየተናገረ ያለው እነ ጴጥሮስና ዮሐንስ እስኪመጡ ድረስ አለ። ከዛ ፊት የነበረው ነው የሚነግረን ታሪክ። ያ እነዚህ ሰዎች የተጠመቁት ፊልጶስ በሚባል ሰው ነው። ቀደም ብሎ ነው የተጠመቁት። ቁጥር 12 አካባቢ ላይ ተጠመቁ። ድረስ ሆሊ ስፕሪት አያውቁም። መንፈስ ቅዱስን አልተቀበሉ። የእግዚአብሔርን ቃል ተቀብለዋል። ስለዚህ የሆነ ነገር ጎሏቸው ነበር ማለት ነው። አዎ ለዚህ እኮ ነው ሁለቱ ነገር ያስፈልጋል። ቅድም ለአዲስ ልደት በሚሆን መታጠብና
በመንፈስ ቅዱስ በመታደስ ፍቅር ሲዝም ቆይ እዚህ ውስጥ እንዴት ነው? ቁም ነገር ነው የያዝነው እኮ ፍቅር ሲዝም ይልክልኛል። ንገሩት እባካችሁ፣ ቁም ነገር ነው የያዝነው በሉት። እሺ ይቅርታ። ኧረ ጉድ። ስለዚህ ሁለቱ ነገሮች ያስፈልጋሉ። ሰዎቹ ተጠመቁ። የተጠመቁት በጌታ በኢየሱስም ብቻ ተጠመቁ። መንፈስ ቅዱስ አልተቀበሉም። መንፈስ ቅዱስን እንዲቀበሉ ጸለዩላቸው። መንፈስ ቅዱስን ተቀበሉ። አሁን ማነበልህ ክፍል ላይ ደግሞ ቀድሞ መንፈስ ቅዱስን ይቀበሉና በኋላ ደግሞ በጌታ በኢየሱስም እንዲጠመቁ ይታዘዛሉ። ሐዋርያት ሥራ ምዕራፍ 10 አሁን ቅድም ያነበብነው ሐዋርያት ሥራ ምዕራፍ 8 ነው። ተጠመቁ በጌታ በኢየሱስም፣ መንፈስ ቅዱስ ግን ስላልተቀበሉ ጴጥሮስና ዮሐንስ ሄዱላቸው። ከዛ እነዛ ሰዎች በጌታ በኢየሱስም ብቻ ተጠምቀው ነበር እንጂ በአንዳቸው ላይ እንኳን ገና አልወረደም ነበርና ከዛ እጃቸውን ጭነው ጸለዩላቸው፣ መንፈስ ቅዱስን ተቀበሉ ይላል። ስለዚህ በኢየሱስ ክርስቶስ ብቻ መጠመቅ በቂ እንዳልሆነ አይነግረንም ይሄ ፓርት? አዎ ሁለቱም እኮ ነው የሚያስፈልገው። መጠመቅ የሚያስፈልግ ያለው ልክ ቅድም የሚያነበብ ነው የመዳናችሁን መንፈስ ቅዱስ የሚባለው ካሌለ በስተቀር በኢየሱስ ክርስቶስ ስም ብቻ አንድ ሰው ቢጠመቅ ስቲል የሚጎለው ነገር እንዳለ አይነግረንም ይሄ ፓርት? ምናልባት እኔ ከተሳሳትኩ ጥምቀት ጎሏቸዋል እኚህ ሰዎች። የውሃ ጥምቀት ብቻ አይሆንማ። ሰው ከውሃና ከመንፈስ ነው መወለድ ነው ያላቸው። ስለዚህ መንፈስ ቅዱስን መቀበል ያስፈልጋል፣ መጠመቅም ያስፈልጋል። የውሃ ጥምቀትም ያስፈልገናል፣ የመንፈስ ቅዱስ ጥምቀትም ያስፈልጋል። ለዚህ ነው ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን ነው ያለው እንጂ በመንፈስ ቅዱስ በመታደስ አዳነን አይደለም ያለው። ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ እነዚህ ሁለት ነገሮች ያስፈልጋሉ ማለት ነው። ስለዚህ አንድ ሰው በጌታ በኢየሱስ ስም ተጠመቀ። ምክንያቱም ጥምቀት የሚሰራው ስራ አለ፣ መንፈስ ቅዱስ መቀበል ደግሞ የሚሰራው ደግሞ ሌላ ስራ አለ። ሁለቱም የየራሳቸው ስራዎች አላቸው። ሐዋርያት ሥራ ምዕራፍ 10 ላይ ደግሞ ስትሄድ ቁጥር 44 ላይ ጴጥሮስ ይህን ተናግሮ ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። እዚህ ጋር ደግሞ ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስ ስም የሚጠመቁ ዘንድ አዘዛቸው። እነዚህ ደግሞ መንፈስ ቅዱስ ተቀበሉ። ከዛ ምን አለ? እነዚህ እንደ እኛ መንፈስ ቅዱስን የተቀበሉ በኢየሱስ ክርስቶስ ስም እንዳይጠመቁ የሚከለክላቸው ማንም የለም። ስለዚህ አንድ ሰው መንፈስ ቅዱስ አለኝ ግን በኢየሱስ ስም መጠመቅ ያስጠላኛል ማለት አይችልም ማለት። ልክ እንደ ሐዋርያቱ መንፈስ ቅዱስ ተቀብሎ ከሆነ ከዛ የሚቀጥለው ስቴፕ ምን ይመጣል? በኢየሱስ ክርስቶስ ስም ይጠመቁ ዘንድ አዘዛቸው። እነማንን? ልክ እነዚህ እንደ እኛ መንፈስ ቅዱስን የተቀበሉ ነው ያለው። ስለዚህ ሐዋርያቶቹ የተቀበሉትን አይነት መንፈስ፣ የእውነት መንፈስ፣ ትክክለኛው መንፈስ የተቀበሉ እንደኛ እነዚህ የተቀበሉ በኢየሱስ ክርስቶስ ስም ይጠመቁ ዘንድ ታዘዋል ማለት ነው። ስለዚህ የጌታ የኢየሱስ ክርስቶስን ትእዛዝ ሐዋርያቶቹ ፈጸሙ ማለት ነው። ጌታ ኢየሱስ ክርስቶስ በአብ በወልድ መንፈስ ቅዱስ ስም እንጂ አጥምቁ ያላቸው አብ ወልድ መንፈስ ቅዱስ ብላችሁ አጥምቁ አላላቸው። ስለዚህ አብ ወልድ መንፈስ ቅዱስ ማዕረግ ነው። እዛ ላይ የተጽኦ ስም ያልሆነ ነገር ላይ ስም ከተጨመረ የግድ የተጽኦ ስምን ያጠይቃል ማለት ነው። የጌታ ጌታ ብሎ የጌታ ስም ከጠየቀ የግዴታ ወዴት ይኬዳል? ስሙ ይፈለጋል ማለት ነው። ሁሉም ይሄዳል። በጣም የሚገርም ነገር ቴዲዬ፣ በዚህ ላይ እዚችኛዋ ላይ ብቻ ነው እንጂ የተቸገሩት። ሌላው ሁሉ ላይ የጌታ ስም የሚለው ላይ ለምንድን ነው ኢየሱስ የምትሉት ታዲያ? ዝም ብላችሁ ለምን የጌታ ስም አትሉም ብለህ ስትል አይ ጌታ እኮ በሉ ሳይሆን ያለው የጌታ ስም እኮ ነው ያለው። ስለዚህ የግዴታ ስም ያጠይቃል፣ ኢየሱስ ነው ያስፈልጋል ይላሉ። ኦኬ፣ በአብ ወልድ መንፈስ ቅዱስ ላይም እኮ በአብ ወልድ መንፈስ ቅዱስ ሳይሆን ያለው በአብ ወልድ መንፈስ ቅዱስ ስም ነው ያለው። ስም እያጠየቀ ነው። ሐዋርያቶቹ ምን ብሎ አጠመቁ ብለን ስንል ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ንስሐ ግቡ ኃጢአታችሁም እንዲሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስን ስጦታ ትቀበላላችሁ ይላል። ቃሉንም የተቀበሉ ተጠመቁ። ስለዚህ ቃሉን ተቀብያለሁ
ግን በኢየሱስ ስም መጠመቅ አልፈልግም የሚባል ነገር ቃሉን አልተቀበለም ማለት ነው። አንድ ሰው በኢየሱስ ስም ካልተጠመቀ የሆነ የሐዋርያት ቤተክርስቲያን ሆነ አልሆነ አይደለም፣ ቃሉን ነው ያልተቀበለ። ቃሉን የተቀበሉ ሁሉ ግን በጌታ በኢየሱስ ስም ተጠመቁ። ሐዋርያት ሥራ ምዕራፍ 8 ቁጥር 16 ላይ እነኛ የእግዚአብሔርን ቃል የተቀበሉ ሁሉ በጌታ በኢየሱስ ስም ብቻ ተጠመቁ። ሐዋርያት ሥራ ምዕራፍ 10 ቁጥር 48 ላይ እነዚህም እንደምታየው መንፈስ ቅዱስን የተቀበሉትን በኢየሱስ ስም እንዳትጠመቁ የሚከለክላቸው ማንም የለም ተባሉ፣ በኢየሱስ ስም ተጠመቁ። ሐዋርያት ሥራ ምዕራፍ 19 ላይ ቁጥር 5 እነኛ የኤፌሶን ሰዎች ቅድም ያያቸው በጌታ በኢየሱስ ክርስቶስ ስም ተጠመቁ። ቁጥር 5 ላይ ይህንም በሰሙ ጊዜ በጌታ በኢየሱስ ክርስቶስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስን ተቀበሉ፣ ትንቢትም ተናገሩ፣ ሰዎችም 12 ያህሉ ነበር ይላል። ስለዚህ መዳን ነው የምፈልገው፣ ያቺ ሐዋርያቶቹ ለሕዝብ እየዞሩ ሲሰብኳት የነበረችዋን ነው የምፈልገው የሚል ከሆነ ያንን የሚፈልግ ሰው ልክ እነሱ እንዳደረጉት መሆን አለበት። የእኛ መረዳት ኢየሱስን የምንረዳበት መረዳት ሐዋርያቶቹ ከተረዱት ውጭ ሊሆን አይችልም። ቢወጣስ ምን እንሆናለን? ገላትያ መጽሐፍ ምዕራፍ 1 ምንድን ነው የሚለው? እኛ ብንሆን ወይም ከሰማይ መልአክ እኛ ከሰበክንላችሁ የሚለይ ቢሰብክ የሰማይ መልአክ እንኳን ቢሆን የተረገመ ይሁን ነው የሚለው። ስለዚህ እነሱ ኢየሱስን ተረድተው ጥምቀቱ ሲመጣ ሰዎችን በሙሉ በኢየሱስም እንደተጠመቁ መጽሐፍ ቅዱስ የሚያረጋግጥ ከሆነ እኛ እንደነሱ ማናደርግበት ምክንያት ምንድን ነው? ምንድን ነው አዲስ ፈጠራ ውስጥ የምንገባበት ምክንያት? እኛ እኮ አዲስ አይደለንም። ከኛ በፊት እኮ ሐዋርያቶች አሉ፣ የእሱን ትእዛዝ የተቀበሉ ትእዛዙንም የፈጸሙ። ሲፈጽሙ ምን ብለው ተፈጸሙት ብለን ስናይ እንደዚህ ነው የምናየው። በኢየሱስ ክርስቶስም የተጠመቁ ሰዎች ብቻ ነው መጽሐፍ ቅዱስ ላይ የምናየው። ከዛ ውጪ በሆነ መንገድ የተጠመቁ ሰዎች መጽሐፍ ቅዱስ ላይ አናይም። ይሄ ባልታየበት ሁኔታ ምን ብዬ ነው ሌላ ነገር ልቀበል ምችል? አስቸጋሪ ነው የሚሆን። እንግዲህ እንዳደመጣችሁት ነው። እንግዲህ እናንተ ናችሁ መጽሐፍ ቅዱስ ላይ ያለውን በተለየ መንገድ እየሰበካችሁ ያላችሁት ወይስ ሌሎኞቹ ናቸው? ሌሎኞቹ ስል በአብ በወልድ በመንፈስ ቅዱስ የምታምኑትን ማለት ነው። አንድ ቀን ልክ እንደ እውነቱን ተናገር ነው ስለ ትክክለኛው እውነትን በፍቅር ከኢቫንጀሊስቶች እና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራኖቻችሁን ትነግሩኝና ሶስቱንም አንድ ላይ አስቀምጬ የፋይናል ውይይት እናደርጋለን ማለት ነው። በመጨረሻ ግን ከመውጣት በፊት እኔ ጋር እዚህ ጋር 1000 ሰዎች ይታዩኛል፣ 1800 ሰዎች። የምታስተላልፈው መልእክት ካለ እሱን ተናገርና እንቀጥላለን። አልጨረስኩም፣ ብዙ ማነሳቸው ጥያቄዎች አሉ። በሚቀጥለው ደግሞ እንደዚሁ በሚመቸህ ተሰብሰብ ብለን ለአድማጭ ተመልካቾቻችን በእግዚአብሔር ቃል በመጽሐፍ ቅዱስ ዙሪያ የምንወያይበትን መድረክ አዘጋጃለሁ። ቴዲ እንግዲህ ቅድም እንደ መግቢያም እንደ መዝጊያም ነው ያልኩት እኔ ማለት ይቻላል። ምክንያቱም ይሄ ያው እንደምታውቀው የመንፈሳዊው ውይይት ሴንሲቲቭ ነው። በጥሩ መንገድ ካልተገራ ሁሉም ለእምነቱ ቀናኢ ነው እና በጣም በፍቅር በጣም በአክብሮት ስህተትንም ለማሳየት የሚሞከረው መንገድ እንደሱ ካልሆነ አቅጣጫውን በጣም ይስትና ጥሩ ነገር አይፈጥርም። በዚህ ምክንያት አሁን የሐዋርያት ቤተክርስቲያን እስከ የሚዲያ አመራር ሕግ እስከ ማውጣት ድረስ የደረሰችበት ሁኔታ ነው ያለ። ምክንያቱም ሃይማኖት የማይፈቅደው አይነት ነገሮች እየሆኑ ስላሉ ማለት ነው። ከብሽሽቁ ጀምሮ አንዳንዴ ስድድቡም አንዳንዴ ስድቡ ትክክል በጣም ብዙ ነገር እና እኔ ወደ አንተ ስመጣ ራሱ እንደዛ አይነት ነገር እንደማይከሰት እና ካየሁት የአወያይ መንገድ እንደሱ አይነት ነገር አይሆንም። የሚያወያይበትን መንገድ አይቻለሁ። አንዳንድ ወንድሞች ጠይቀውኛል። ይህ እዚህ ቦታ ላይ እኮ ያለው ነገር እኮ በጣም ብዙ ጥሩ ያልሆነ አካሄድ የሚካሄድበት ነገር ነው ብለው የእኛን ነገር ጠይቀውኛል። እና አይ ይህንን ነገር ሳላይ አላደርግም እና በጣም ልዩነት ምንም ችግር የለውም፣ ግን ልዩነቱን በአክብሮት እና በፍቅር ማስቀመጥ። ምክንያቱም አንዱ ሌላው እንዲድን ከሆነ የሚፈለገው እንዴት ነው አበሳጭቸው ማለት ነው። ምንም እኮ ሴንስ የሚሰጥ ነገር አይደለም። እና እንደዚህ አይነት በአክብሮት ሰዎች ሀሳባቸውን
እኔ ሀሳቤን ተናገርኩ ማለት ሀሳቤን ተቀበልከው ማለት አይደለም። ኤኒታይም ሰው መተው የሚችለው ነገር ነው እና በአክብሮት እንደዚህ አይነት ውይይት ሰዎች የሚወያዩበት መድረክ በመከፈቱ ሌሎች ብዙ ሀገራዊ ጉዳይ ያለብህም ጭምር ማለት ነው ይህም የህይወት አንዱ ክፍል ነው በሚል ይህንን ስላዘጋጀ በጣም ነው የማመሰግነው። ከዛ በተረፈ እንግዲህ ከምናገራቸው ንግግሮች ብዙ ጊዜ የተለመደው የብሽሽቁ መንገድ ስላለ አንዳንዴ ቀጣጥለው፣ አንዳንዴ ቆራርጠው፣ አንዳንዴ በጫጭቀው እንግዲህ የሚያደርጉ ሰዎች ልትኖሩ ትችላላችሁ። እሱ አያዋጣም። ትክክለኛ ነገር ጥያቄ ካላችሁ ቅዳሜ በዚሁ ሰዓት ትንሽ ከዚህ ሰዓት 1 ሰዓት 2 ሰዓት ቀደም ብዬ ገባለሁ። መታችሁ ልትጠይቁ፣ ልትሞግቱ፣ ልታስተምሩን፣ የተሳሳትነውን ልትጠቁሙ ትችላላችሁ በፍቅርና በአክብሮት ማለት ነው። ከዛ በተረፈ በጣም ነው የማመሰግነው። አድማጭ ተመልካቾችም የነበራችሁ ከሀሳቤ ጋር የነበረውን ይሄ ነው የእግዚአብሔር ቃል ጥሩ ነገር ነው ያገኘነው ያላችሁም ኮንታክት ልታደርጉኝ ትችላላችሁ። የተሳሳተ ነገር ወይም መጽሐፍ ቅዱስ የሚለው አይደለም አልተሟላም ብላችሁ የምታስቡ እንደዛም እያሰባችሁ በአክብሮት በትዕግስት እስከዚህ ድረስ ስለሰማችሁ በጣም ነው የማመሰግናችሁ። እናንተ መጣችሁ ጠይቁኝ። ቅዳሜ ከፍታለሁ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ቴዲ 1000 ሰዎች ትታዩኛላችሁ። የሚጠቅማችሁን የምታውቁ ሰዎች ናቸው፣ ትላልቅ ሰዎች ናቸው። ሁላችሁም ፎሎ ብታደርጉትና ሁላችሁም ከእናንተ ብዙ ጊዜ ከእናንተ የተለየውን ሰው መስማት ጠቃሚ ነው ብዬ አስባለሁ። አንዳንድ ጊዜ ለእኛ ትክክል ነው ብለን ያስብነው ነገር በተለየ አንግል ደግሞ የተረዱ ሰዎች ሊገጥሙ ስለሚችሉ መስማት አይከፋም። ስለዚህ ለመልካም ነገሮች ጆሮቸው የተከፈቱ ይሁኑ። ሰዎችን ማክበር ይልመድብን። ሁላችሁም ፎሎ ብታደርጉትና ያው ስኬጁል አለው ቅዳሜ ላይ የሚገባበትን ሰዓት ጥያቄ የሚሆንባችሁን በእኔ ቦታ ብትሆኑ እኔ ያላነሷቸው ነገር ግን በእኔ ቦታ ብትሆኑ ልጠይቋቸው የምትፈልጓቸው ብዙ ነገሮች ሊኖራችሁ ይችላሉ። እዛም እየገባችሁ በጨዋነት እንድጠይቁት ፎሎ አድርጉት። አድራሻው ይህ እዚህ ጋር የቲክቶክ አካውንቱ ነው። በተረፈ ነገም ከነገ ወዲያም እንዲሁ ከመጣ እንደዚሁ እኔ ማድረጋቸው ውይይቶች በመከባበር ላይ የተመሰረቱ ናቸው። ዜሮ ቶለራንስ ነው ያለኝ ለአላስፈላጊ መጎሻሸም። የእግዚአብሔር ቃል ከሆነ በእግዚአብሔር ቋንቋ ነው ሰዎች መወያየት ያለባቸው። የሚሰራው በላያችሁ ላለው መንፈስ ነው እንጂ ከእናንተ የሚሆን ነገር አለ ብዬ አላስብም። ህዝብ ደግሞ ከኛ የበለጠ አስተዋይ ነው። ግራ ቀኙን አይቶ የሚበጀውን እንዲመርጥ ማድረግ ነው የኛ ኃላፊነት። ስለዚህ ያን ነው ማድረገው፣ ያን ነው ማመቻቸው። አክብረኝ ስለመጣ እግዚአብሔር ያክብርልኝ። ነገም ከነገ ወዲያም በማንኛውም ሰዓት ስትፈልግ መድረኬ ክፍት ነው ለማለት ያለው። ጤና ይስጥልኝ። ጤና ይስጥልኝ ቴዲዬ፣ በጣም አመሰግናለሁ። እሺ ወንድሞች እንግዲህ ጨርሻለሁ ማለት ነው። እግዚአብሔር ይመስገን። እንግዲህ ይህንን